ይዘው ይቆልፉታል ማለት ነው። ሜርሲም እንግዲህ በጣም ትደነግጥና ልትወጣ ስትሞክር በሩ ቁልፍ ሆኖ ታገኘዋለች ማለት ነው። እና ሞርዚና በትንሹም ቢሆን እንግዲህ እንትን ብላታለች፣ ፈትናታለች። እኔ የምለውን በይ፣ እኔ የምዘፍነውን ዝፈኝ፣ እማቴ ከሆነ በዚህ በሽኳ ነው ዝንጥልጥል የማደርግሽ እያለችም ስታስፈራራት ነበረ። በትንሹም ቢሆን እንግዲህ ተበቅላታለች ማለት ነው። እናም ብዙ ነገር እያሉ ሲያስቁን ነበረ። ብዙ የልጅነት ጨዋታ ምንም እያሉ ሲያስቁን ነበረ ማለት ነው። እንግዲህ ሜድስናም አማራጭ ስለሌላት ልክ ሞርዚና የምትለውን እያለች እየተከተለ ስትል ነበረ። እናም ማን እንደቆለፈባትም አላወቀችም። እንግዲህ ከሰዓታት በኋላ በሩ ተከፍቶላቸው ሁለቱም ይወጣሉ ማለት ነው። አንድ እንግዲህ የእናት ዛሃራ ወዳጅ የሆነ አትክልተኛ ቤት መጥቷል ማለት ነው። የዛሃራ ቤት ይሄ ነው ወይ ብሎ በመጠየቅ እንግዲህ ሲፈን አስገብተዋለች ወደ ግቢ ማለት ነው። እናት ዛሃራንም ሰው ይፈልግሻል በማለት ወደ ውጭ ትጠራታለች። እናም እሷ ስታናግረው የድሮ ወዳጇ እንደሆነ ታወራለች ማለት ነው። እሱም እንግዲህ እኔ ምልሽ እዚህ ለምን አትክልተኛ ሆኜ ከአንቺ ጋር አልሰራም እና ጠይቂልኝ ይላታል ማለት ነው። እናት ዛሃራም እንግዲህ አምነንን ታማክረዋለች ማለት ነው። የዚህ ግቢ ውስጥ አሪፍ አትክልተኛ አለና ለምን እሱ ስራ አይጀምርም ብላ በትህትና ስጠይቀው ነበር። አምነንም ያለምንም እንትን ችግር የለውም ከነገ ጀምሮ መጀመር ይችላል ስራውን ብሎ መልስ ሰጥቷታል ማለት ነው። እንግዲህ ቤሊንም ደስ በሚል ፈገግታ አጎቴ ብላ በሩን ከፍታ በመውጣት የእናት ዛሃራን ወዳጅ የሆነውን እንግዲህ ስታናግረው ነበረ። እሱም በስነ ስርዓቷ ተገርሞ እኔ ምልሽ የማንሽ ልጅ ሲላትም ነበረ። የእናት ዛሃራ ልጅ ነኝ፣ እናት በእናት ዛሃራ ብዙ ነገር ረስቻለሁ ስትል መልሳለታለች። እሱ ደግሞ እናት ዛሃራ ብዙ ነገር ታስታውሰኛለች ለኔ ደግሞ እያላትም ነበር። ወዳጅነታቸው ጥብቅ ነው ማለት ነው። እሱም እንግዲህ እሺ በተባለው መልስ ምክንያት ወደ ስራ ይጀምራል ማለት ነው። ስራ በጀመረ ሰዓት ከላይ ሆነ እንግዲህ ሜርሲና እናት ዛሃራንና ወዳጇን ታያቸዋለች ማለት ነው። እዚህ ግቢ ምን እየተፈጠረ ነው? ከመቼ ጀምሮ ነው እኛ ግቢ አትክልተኛ መቀጠር የጀመረው? የእኛ ግቢ በአትክልተኛ መጸዳት የጀመረው ከመቼ ጀምሮ ነው ብላ በግርምት ስታያቸውም ነበረ። እናም ወደ ኋላም አላለችም፣ ስጠይቃት ነበር። እናት ዛሃራን ከየት አምጥተሽ ነው እያለችም ስጠይቃት ነበር። እናት ዛሃራም እንግዲህ አያገባሽም ስትላትም ነበር። ምክንያቱም አምነን ብቻ ፍቃድ የምንጠየቀው አምነን ብቻ ስለሆነ ስለ እሷ አይመለከታትም። በዛ ላይ የምታስፈራራባት ነገር ስላለ ትናገርብኛለች ብላም ስለምታስብ ጠበቅ አድርጋ አጠይቃትም ማለት ነው። እና ጄሪና እንግዲህ ቤሊን ከአምነን ክላስ እየወጡ በነበሩበት ሰዓት ሞርዚና ማን ከፍቶላት እንደሆነ በሩን ወደ ታች ደረጃውን እየወረደች ታገኛቸዋለች ማለት ነው። እነሱም የሆነ ነገር ታደርገናለች በማለት በጣም ፈርተው ሲያዋት ነበረ። እሷም እንግዲህ እየሳቀች እንደ እብድ እየሆነች ደረጃውን አልፋቸው ትወርዳለች ማለት ነው። እነሱ እንግዲህ አንድ ነገር ታደርገናለች ብለው ፈርተው ነበር። እሷ ግን ምንም አላደረገቻቸውም። ደስ በሚል ሁኔታ እየሳቀች ስትወርድ ነበረ ማለት ነው። እነሱም ፍራቻቸውን ወዲያ ብለው ካለፈች በኋላ በሳቅ ሲፈርሱ ነበረ ማለት ነው። ጄሪ እንግዲህ ወደ አምነን ክላስ ገብታ የምትፈልገው ነገር አለ ወይ ምግብ ምናምን ላምጣልህ ወይ ስትለውም ነበር። እሱም እንግዲህ ሀዎ ከቻልሽ ምግብ አምጭልኝ ይላታል። እሷም ወደ እናት ዛሃራ ኩሽና ገብታ ምግብ ልታበስል ስትል ከእናት ዛሃራ ጋርም አንዳንድ ነገሮችን እየተጫወተች ነበር። እሷም እንግዲህ ጨዋ እኮ ነሽ አንቺ ማለት በጣም ጨዋ ነሽ እያለቻትም ስትመክራት ነበር። እሷም በደስታ እንግዲህ ለባል ያልሆነ ለልጅ አባት ያልሆነ ምግብ እያለች ምግቧን መስራት ቀጥላለች ማለት ነው። የሰራችለትንም ምግብ ይዛ ወደ አምነን ክላስ ትሄዳለች ማለት ነው። አምነን ክላስ ስትሄድ ቤሊንም ነበረች እንዳጋጣሚ ማለት ነው። ጄሪ እንግዲህ የልጅህ እናት ነኝ በማለት አልጋው ላይ ወጥታ ብዙ ነገር ስታደርገውም ነበር። ስታሽኮረምመው፣ ጉርሻም ስታጎርሰው የሰራሁልህ ምግብ እያለች ስታጎርሰውም ነበር። እጁንም ወደ ሆዷ በማለት ልጃችን አዳምጠው አይነት ነገር ስታሳይ ነበረ። በዛ መሀል ቤሊን በጣም ትቀናለች ማለት ነው። ቀንታም እንግዲህ አምነንን በስስታይ ስታየው ነበር። እሱም እንግዲህ እንደምትቀና ውስጡ ስለሚያውቅ እሷን እያያት ነበር ማለት ነው። ግን ምንም ማድረግ ስለማይችል በቃ በቅናት እሷም ትንሽ ካየች በኋላ ወደ ውጭ ትወጣለች ማለት ነው።
እንግዲህ ሜርሲና እናት ዛራ እንዳትናገርባት በተደጋጋሚ እየለመነቻት ነው። እኔ አምነን ይሻለው ብዬ እየጠበቅኩ ነው እንጂ ጉድሽን ማፍረጥርጬ ነው የምነግርልሽ ስትላትም ነበር። ሜርሲም እንግዲህ ዛራን ከመለመን አልወጣችም። እባክሽ እባክሽ እያለች እየለመነቻት ነበረ። እናት ሳራም በደንብ እንግዲህ አንቺ እኮ ትልቅ ሰው አይደለሽም፣ እንደ ትልቅ ሰው ብታስቢ እንደዚህ አይነት ተንኮል አታስቢም ነበር እያለቻትም ነበር። ሜርሲም እንግዲህ እኔ ምን ላድርግ አንዴ እኮ ሴጣን አሳስቶኝ ነው ስትልም መልታላታለች። ውይ አንቺን ነው እንጂ ሴጣን የሚያሳስትሽ፣ አንቺን ነው ሴጣን የሚያሳስትሽ፣ አንቺ ነሽ እንጂ የምታሳስችው እያለችም በተቃራኒው እየመለሰችላት ነበረ ማለት ነው። በስተመጨረሻ ጄሪ ሜርሲን እየጠየቀቻት ነበረ። እኔ የምልሽ አምነንን በስተመጨረሻ የማገበው ይመስልሻል ወይ ስትላትም ነበር። እሷም እንግዲህ ምን አስበሽ ነው የሆነ ነገርማ ሳታስቢ አትቀሪም ስትላትም አንድ ነገር ልጠይቅሽ፣ አምነንን እንዴት ነው ከኔ ጋር ማደር አንድ ቀን ማደር እንዲችል የምናደርገው እንዴት ነው እያለቻትም ነበር። ሜርሲም እንግዲህ በድንጋጤ ያለሱ ፍላጎት ምን አስበሽ ነው ብላም እንግዲህ በግርምት ስትመልስላት ነበር። ጄሪም እንግዲህ አንድ ነገር ያሰበች ይመስላል። እንግዲህ ቀጣውን ክፍል በሌላኛው ክፍል የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ በሌላ ክፍል የምንገናኝ ይሆናል። እስከዛው እንግዲህ መልካም ጊዜ